الله أكبر يهين قدوشة سمو آمنا من القرآن مخلوق اللفظ المنزل مخلوق هنا آمنا من تقبلوا نقرنه يا لمن مشك يا لمن متردر لا من دنو. السلام عليكم. الحمد لله እንግዲህ ሐቅን በሐቅነቱ አላህ ላሳየን ጌታ ምስጋና ይገባል። የሐቂቃ በጣም ያሳዝናል። ንግግራቸውን ቆርጦ ቁርአን ምትለዋን ከሌላ ቦታ መخلوቅ ምትለዋን ከሌላ ቦታ ከዛ ዒባራውስ ደግሞ ምንድነው ካላችሁ አዳምጡ። አምነን ምን ቁርአን መخلوق ይህ اللفظ المنزل ቁርአን መخلوق ነው አይደለም ነው። ከዛ በኋላ ደግሞ ቆርጦ ስለቀጠለው እንደገና ደግሞ ከታ አድርጎበታል። ድምጹን አዳምጡት በድጋሚ ትኩረት አድርጉና አምነን ቁርአን መخلوق ይህ اللفظ المنزل ኤዲቲንጉን እንኳን በቻለበት በጣም ነው የሚገርመው። ወይ ኤዲቲንጉን እንኳን ማስመሰል አልቻለበትም። በዚህ ልክ ማለት ነው ውርደት። እነሱ የተናገሩትን ንግግር ግን አዳምጡ። يمتنع أهل السنة من إطلاق عبارة القرآن مخلوق. علماء أهل السنة يهنن عبارة متكمن كالكلوال من مالت قرآن مخلوقنا ويميلون عبارة قرآن مخلوقنا ويميلنا قلالة ويم قال يهنن متكمن كالكلوال ممنوعنا وبلوال ولو بقصد الألفاظ والأصوات المنزلة. እንደውኔ ያሰብኩት እኮ ይሄ የወረደውን ለነብዩ የወረደ ላቸውን እኛ ሙስሐፍ ብለን ምንጠራው ሙስሐፍ ብለው ሰይድና አቡበክር የሰየሙትን ይህንን ነው እኮ የፈለኩበት ድምጽ የሆነውን ፊደል የሆነውን ቢልም እንኳን በውስጡ እሱን አስቦ በአፉ القرآن مخلوق ማለት ይከለከላል አይቻልም። ይህን ማለት ክልክል ነው። ተመልከቱ እንግዲህ ቁርአን መخلوق አይደለም ነው ያሉት።